ይጠራልባችሁ ግድ የለም ይጠቅማል። እዚህ መድረክ ላይ የሚሰራው መንፈስ ቅዱስ ነው። ታምናላችሁ? አቤት አቤት። በሰው ጥረት ነው። ሺህ ጊዜ ገዳም ገብተህ ብትመጣ እዚህ ጋር እግዚአብሔር ላይሰራ ይችላል። 24 ሰዓት እየጸለይክ እዚህ ጋር መጥተህ ላይሰራብህ ይችላል። እሱ ስጦታ ነው። ቅድስና ግን እግዚአብሔርን ቅርብ ያደርገዋል። እስቲ የቅድስና ክብር በሉ፣ የቅድስና ክብር በሉ። እንደዚህ በሉና እግሮቼ በሉ ከዚህ ቀን ጀምሮ ተቀድሰዋል። እጆቼ ከዚህ ቀን ጀምሮ ተቀድሰዋል። አይምሮዬ ከዚህ ቀን ጀምሮ ተቀድሰዋል። ልቤ ከዚህ ቀን ጀምሮ ተቀድሰዋል። ሰውነቴ ከዚህ ቀን ጀምሮ ተቀድሰዋል። የእግዚአብሔር መቅደስ ነኝ። የእግዚአብሔር ማደሪያ ነኝ። የእግዚአብሔር ቤት ነኝ። አንድ ሰው አሜን ይበለኛ። ቸብ 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 ወይ ኢየሱስ ጌታ ነው። የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ዓለም ቻው። አሜን አሜን። ዓለም ማለት ዓለም የምትባለው አነት ወይም ምናምን ማለት አይደለም። ዓለም ሲባል ደግሞ አዋሳ ከተማን ወይም የመጣችሁበትን ሀገር ማለት አይደለም። ዓለም ማለት ሲስተም ነው። የዓለም ሲስተም፣ የዓለም ዕውቀት ገብቷችኋል? እንግደል እናጥፋ እንትን እነሱ ማለት ነው። ስለዚህ ዓለምን አትምሰሉ፣ የዓለም ባህሪን አትምሰሉ። አሜን በሏ። በልባችሁ ምን መታደስ ምን በሉ ተለወጡ። ከዚህ ቀን ባይዘ ተለወጡ ሲባልና እንድትለወጡ ጸልዩ ማለት ይለያያል። ተለወጥ ከተባልክ ትችላለህ ማለት ነው። you have ability አቅም አለ፣ ብቃት አለ ባንተ ውስጥ ማለት ነው። ጸጋ ተሰጥቷል ማለት ነው። እሺ ጸጋ ተሰጥቶኛል በል። ራስህን ያው ቅዱስ መስዋዕት አድርገህ አቅርብ ስትባል ትችላለህ ማለት እኮ ነው። እሺ እኔ እችላለሁ በሉ። አሃ ባይዘው የትኛው ማጥያት እጅን ጠምዝዞ በግድ የለም ፈልገን ነው ሁሉም ነገር